ጄኔራል አያና ቱራ ህይወቱ ማለፉ ተገለጸ። በጎንደር ጎርጎራ በተከሰከሰችው ሄሊኮፕተር ላይ ከፍተኛ ጉዳት አስተናግደው ለሕክምና ወደ ጦር ኃይሎች ሆስፒታል ተወስደው ለማትረፍ ርብርብ ቢያደርጉም እስትንፋሱን ማስቀጠል ባለመቻላቸው አገዛዙ ቤት ለቅሶና ዋይታው ደርቷል ተብሏል። የአገዛዙ ደንገጡር አሽከርና ሎሌ ሆኖ የአማራን ህዝብ ሲጨፈጭፍና ሲያስጨፈጭፍ ስቃይና መከራ ሲያደርስ ኑሮ አሁን ላይ የግፍ ጽዋ ሞልቶ በመፍሰሱ ጄኔራል አያና ቱራ በእርግጠኝነት ካሁን በኋላ ህዝባችን ላይ መከራና ስቃይ አያደርስም። ምክንያቱም ምሽቱን አፈር በልቷል። ጄኔራል ተብየው ከሰሜኑ ጦርነት ጀምሮ እስካሁን ድረስ የመንግስት ቀኝ እጅና ተላላኪ በመሆን የአገዛዙ ታማኝ ተብሎ በቤተ መንግስት ባሉ ሰዎች የሚታመን ሌባና ዘራፊ ጭምርም ነበር። በሄሊኮፕተር አደጋው ቀደም ብሎ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ አቶ ብዙአየሁ ብርሃኑ መሞቱን የመንግስት ሚዲያዎች የዘገቡ ቢሆንም የሌሎች መሞት ፖለቲካው ላይ ከፍተኛ ስፍራትና ውርደት ስለሚያመጣ በከፍተኛ ሚስጥር እንዲያዙ ትዕዛዝ የወረደ ቢሆንም ከፋኖ መረጃ ክፍላችን ማምለጥ ባለመቻላቸው የተነሳ የጄኔራል አያና ቱራ ሞትን ለነጻነት ፈላጊው ህዝባችን በኩራት እናበስራለን ሲል የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር ቃል አቀባይ አርበኛ ታድለው ደሴ መረጃውን አጋርቶናል።